በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። የሳምንቱ እንግዳም የሳምንቱ በተጋባዥ የማህበረሰብ አንቂዎች፣ ፖለቲከኞች እንዲሁም ሙያተኞች የሚቀርቡበት ፕሮግራም ወቅታዊ ጉዳይ፣ ወቅታዊ ሀገራዊ ጉዳዮች የሚዳሰሱበት ዝግጅት፣ የውይይትና የክርክር መድረክ፣ በተለያየ ጎራ የሚገኙ ታላላቅ ፖለቲከኞች፣ የማህበረሰብ አንቂዎች እንዲሁም ሙያተኞች በሐሳብ ዙሪያ በአሁኑ ወቅት በስልጣን ላይ የሚገኘው የብልጽግና አገዛዝ ሀገሪቱን በብቃት ለመምራት የሚያስችል እውቀት፣ ልምድ እና ቅንነት አልኖረውም። ከአሁን በኋላ ከሁሉም በላይ ለህዝብና ለሀገር ደህንነት ደንታ ቢስና ለስልጣን የበላይነቱ ብቻ ቀናይ የሆነ ጦረኛ አገዛዝ በመሆኑ የኢትዮጵያንና የህዝቧን ህልውና ከፍተኛ አደጋ ላይ ጥሎታል። በሀገሪቱ እየተከሰተ ያለው የኢኮኖሚ ቀውስ፣ የማህበራዊ ትስስር መበጣጠስና የእርስ በርስ ጦርነት በተባበረ ትግል በፍጥነት ካልተቀለበሰ በስተቀር የመጨረሻ ዕጣ ፈንታችን እየተላለቁ ከመፈራረስ ውጭ ሊሆን አይችልም። በተለይም በአሁኑ ወቅት እየታየ ያለው የጦርነት ውጥረት ለይቶለት ከፈነዳ በሀገራችን ብቻ ሳይሆን በአጠቃላይ በአፍሪካ ቀንድ ከፍተኛ ቀውስና ትርምስ የሚያስከትል እንደሚሆን መጠራጠር አይቻልም። ይህንን እጅግ አውዳሚ የሆነ ከፊታችን እየመጣ ያለ ጦርነት ተባብረን እንዳይነሳ ማድረግ ካልቻልን በስተቀር ሀገራዊም ሆነ ህዝባዊ ህልውናችን ልንገምተው በማንችለው ፍጥነትና መጠን አደጋ ላይ መውደቁ አይቀሬ ነው። አሁን ላይ ህዝባችን ከሚገኝበት ሁለንተናዊ ሰቆቃ አኳያ የሀገሪቱ የፖለቲካ ኃይሎች በጋራ አጀንዳ ተባብረን እንዳንታገል የሚያደርገን ምንም አይነት አሳማኝ ምክንያት የለም። በአጭሩ የማያዋጣ የተናጠል ሩጫችንን ትተን ካልተባበርን በስተቀር እያካሄድን ያለውን ትግል አናሸንፍም። ካላሸነፍን ደግሞ እየተላለቅን ከመፍረስ ከቶውንም አንድንም። እንደ ሀገርና ህዝብ ህልውናችን አደጋ ላይ ወድቆ እያለ ለማንኛውም አይነት የኢኮኖሚ ጥቅምም ሆነ ለፖለቲካ ስልጣን ቅድሚያ ልንሰጥ አይገባም። ኢኮኖሚያዊ ጥቅምም ሆነ የፖለቲካ ስልጣን ሊኖረንም ሆነ ሊጠቅመን የሚችለው መጀመሪያ እንደ አገርና ህዝብ ህልውናችን የመቀጠል ዋስትና ሲኖረው ብቻ ነው። ስለሆነም አሁን ላይ የሁላችንም ቀዳሚ ትኩረት በሀገራችን ጦርነት ቆሞ አገዛዝ ተወግዶና ዘላቂ ሰላም ሰፍኖ የሀገራችንንና የህዝባችንን ህልውና እንዴት ይቀጥል በሚለው መሰረታዊ ጥያቄ ላይ ሊሆን ይገባዋል። በዚህ መድረክ ላይ ተጋብዛችሁ ዛሬ ንግግር የምታደርጉ የፖለቲካ ሰዎች ለዚህ ጥያቄ ገንቢና አጥጋቢ መልስ ታቀርባላችሁ ብዬ ተስፋ አደርጋለሁ። ይህንን በማድረግም በከፍተኛ ተስፋ ማጣት ስሜት ውስጥ ለሚገኘው ህዝባችን አዲስ የትግል ተነሳሽነትና የለውጥ ተስፋ እንደምትፈጥሩ እምነቴ ነው። በስልጣን ላይ ያለው አገዛዝ የሐቀኛ ድርድርን በር ዘግቶ በአፈናና በኃይል መግዛትን ብቸኛ ምርጫው አድርጎ እስከቀጠለ ድረስ ተቃዋሚ ኃይሎች ርዕዮተ ዓለምና ብሔር ተሻጋሪ የሆነ የጋራ ትብብር ፈጥረን አገዛዙን በጋራ መታገል፣ ታግለንም ማሸነፍ መቻል የምርጫ ጉዳይ ሳይሆን ብቸኛ ግዴታችን ነው። ተቃዋሚ ኃይሎች የወቅቱን ትግል በሚፈለገው ፍጥነት ማሸነፍ የተሳነን አገዛዙ በማንኛውም መመዘኛ ጠንካራ ስለሆነ አይደለም። ይልቁንም እኛ ተቃዋሚዎች መከባበር፣ መደማመጥና በጋራ ጉዳያችን መተባበር የተሳነን ደካሞች በመሆናችን ጭምር። ይህንን እውነታ በውል ተገንዝበን ከተባበርንና ህዝባችንን ባልተከፋፈለ አንድ የጋራ ድምፅ ማታገል ከቻል ግን የወቅቱን አገዛዝ ያለ ማጋነን በጥቂት ወራት ውስጥ በሰላማዊ የህዝብ እምቢተኝነት ትግል ልናሸንፈውና ሐቀኛ ድርድርንና እውነተኛ የሽግግር ሂደትን እንዲቀበል ልናስገድደው እንደምንችል ጥርጥር የለኝም። ከዚህ እምነት በመነጨ የዛሬውን የተቃውሞ ስኬታማነት እንደ አንድ ተጨባጭና ጥሩ መነሻ በመውሰድ በአጭር ጊዜ ውስጥ በጋራ መለስተኛ ፕሮግራም የጋራ ትብብር ፈጥረን ህዝባችንን አገዛዝ አንቀጥቅጥ ለሆነ ሰላማዊ ህዝባዊ እምቢተኝነት
ትግል አነሳስተን በብቃት አታግለን ለአሸናፊነት መብቃት አለብን። ሰላም ለማምጣት እንረባረብ፣ ሀገራችንን ለመታደግ ህዝባችንን ለመታደግ እንረባረብ። ጊዜያዊ መሆን የለበትም። ታክቲካል አላያንስ በጸራዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲንደባለሉ የመጡ ችግሮች እንዲፈቱ ከእንግዲህ በኋላ የሚመጣው ሽግግር በቋፍ ላይ እንዳለ ይታያል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ካሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃልመሮና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱና ከደብረጽዮን ጋር ከዚህ በፊት የኢህአዴግ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆመው ስንተካተክ ነበር። ከልደቱ ጋር ከቴዎድሮስ ጋር በፌደራል ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ መሆኑ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሸገሻቸው የሀገር መፍረስ የተቋም መዳከም ያንገሸገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ህዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ፣ ከዛ በኋላ ደግሞ ህዝባችንና ሀገራችንን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ መሰሉ ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን፣ መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ። አብይ አንድ ግራም ፖለቲካዊ ዕውቀትና እንጥፍጣፊ ወታደራዊ ችሎታ የሌለው ሰው መሆኑን ለማወቅ ባለፉት ዓመታት ያካሄዳቸውን ጦርነቶች ኦዲት ማድረግ በቂ ነው። አንድም ጦርነት ያላሸነፈ ብቻ ሳይሆን ደግሞም ማሸነፍ የማይችል አቅመቢስና አገር ጠል ሰው ነው። የአብይ አቅምና ችሎታ ኢትዮጵያን እየዘረፈ በውጭ ሀገር ፎቅ መደርደር ነው። የአብይ አቅም በቴሌቪዥን እየቀረቡ ድርድር ውሸት ማውራት ነው። አብይ ችሎታ የለውም ማለት ግን ጭካኔ የለውም ማለት አይደለም። ጭካኔውን ልጆቻቸው በወታደሮች እንዲደፈሩ ትዕዛዝ ሲሰጥ የሰሙ እናቶች፣ ወንድሟ አጠገቧ ሲረሽን ያስተዋለችት፣ በድሮን ሙሉ ቤተሰቡን ያጣ ቤተዘመድ፣ በመድፍ ቤተክርስቲያኑና መስጂዱ የወደመበት ምዕመን ብቻ ሳይሆን የትኛውም የገጠርና የከተማ ሰው አይቶታል። ይህ ሰውዬ የሚመራው አገዛዝና ለእርሱ ታዛዥ ሆነው የተሰየሙ የሰላም ጸሮችን ሁሉ መመንጠርና የጋራ ሀገር እውነተኛ እኩልነትና ነጻነት የሰፈነበት ኢትዮጵያን መፍጠር አንዱ ገዳይ ሌላው ሟች ሳይሆን ሁላችንም ነዋሪ የምንሆንባትን ሀገር መመስረት የዚህ ትውልድ ታሪካዊ ኃላፊነት ሆኗል። የአማራ ሕዝብ ይህንን ትግል የሚያደርገው ጦርነትን ለማቆምና ሰላምን ለማምጣት እውነተኛ ፍትህ በማስፈን የእልቂትን ምዕራፍ ለመቋጨት ነው። የአብይ አቅም መግደል ነውና የመግደያ በትሮቹን አስጥሎ ህዝብ በሌሊትም በተኛበት ቀንም በዋለበት እገደላለሁ የማይልበትን ሁኔታ ለመፍጠር ነው። በዚህ አገዛዝ ያልተገደለና ያልተበደለ ህዝብ የለም ብለን እናምናለን። ከዚህ በኋላ ባለችው ኢትዮጵያ ውስጥም አንዱ ተንበርካኪ ሌላው አንበርካኪ የሚሆንበት መንገድ መኖር የለበትም ብለንም እናምናለን። ሰዎችም በሙያቸው፣ በማንነታቸው፣ በሃይማኖታቸው፣ በጾታቸውም በፈረቃና በተናጠል የሚገድለው የሚያስረውና የሚያፈናቅለው የአብይ አህመድና የምስለኔዎቹ ስብስብ በስልጣን ላይ እስካለ ድረስም የትኛውም ህዝብ ሰላም ያገኛል ማለት አይቻልም። እንደዛም አናምንም። በመሆኑም የጎንዮሽ አለመግባባቶችን እየፈታን ዋናው ሰላማችን ጦት ዘበኛ የሆነውን አገዛዝ ለማስወገድ በሁሉም አይነት መንገድ መናበብና መነጋገር ያለብን ወቅት ላይ እንደምንገኝ ማስታወስ ያስፈልገናል። ይህ ግለሰብና ሎሌዎቹ አገሪቱን ይጠሏታል። የእያንዳንዳችንን ህይወት ማሳጣት ሲያቅታቸው አገር አሳጥተውን እነርሱ ወዳዘጋጁት ሀገር መፈርጠጣቸው አይቀርም። ያ ከመሆኑ በፊት
ያንዳችን ቁስል ለሌላችን ህመም ሆኖ አንዳችን ለሌላችን ደራሽ ሆነን ተባብረን ይህን አገዛዝ ለማስወገድ መናበብና የጋራ ግንባር ለመፍጠር መሽኮርመም የለብንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻለሁ የሚለውን የአብይ አህመድን እብሪት በመተባበርና በመነጋገር አንድ ሀገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል። አብሮነታችን መጀመር ያለበትም ከዚህ ነው። የጋራ ሀገር የጋራ ጠላት አለን፣ በጋራ መታገል ይገባናል ብለን ማመን። ይህንን ስናደርግ ሰላምንም እናመጣለን፣ ጦርነትም ያበቃል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ክፋት ለማንም በጎነት ለሁሉም። አመሰግናለሁ። ካለው አገዛዝ የአብይ አገዛዝ ጋር ያሳለፍነውን ብዙዎቻችሁ አድማጭና ሰሚም እንደሚገነዘበው የኦሮሞ ነጻነት ሰራዊት አመራር ብዙ ደክሟል። ወደ ሰላም ድርድር ለመምጣትና ችግሩን እንዲፈታ በሰላም ለማድረግ ብዙ ጥሯል። ሽማግሌ ልኳል፣ ተማጽኗል። ሰብአዊነት ምን አንስቶ ተማጽኗል፣ ግን አልተቻለም እና ግድ ሆኖበት ነው ወደ ትጥቅ ትግል የተመለሰው እና ይህንን መገንዘብ ያስፈልጋል። አገዛዙ ያለው አገዛዝ በአመፅ፣ በህገወጥነት፣ በቅጥፈት፣ በጭካኔ፣ በብዝበዛ ላይ የተመሰረተ ነው። ውስጥ አዋቂዎች እንደሚመሰክሩት ዓላማቸው ይሄ ስለሆነ ጥፋታቸውንና ወንጀላቸውን ለመሸፈኛ የሚጠቀሙበት ስለሆነ ጦርነት ሰላም ልናገኝ አንችልም ማለት ነው እና war is impossible on us። በሌሎችም አካባቢዎች ይሄው ነው የተደረገው። ስለ ትግሉ ስንናገር በሶስት ነጥቦች ባስቀምጥ እና የትግል ዘዴዎች በሶስት ደረጃ፣ አንደኛው ያው ግድ የሆነብን የትጥቅ ትግል ነው እና የትጥቅ ትግሉ አማራጭ ስለጠፋ ነው እና የተያዝነው ይቀጥላል። ሌላው የትግል አማራጭ ህዝባዊ አመጽ ነው። ጭቆና ሲበዛ ቀፎ እንደተነካንን ህዝብ መንቀሳቀሱ አይቀርም። ባለፈውም ጊዜ በኢትዮጵያ ታሪክ ደርሶ የሚያውቅ ጉዳይ ነው እና አሁንም ጀምሯል። መቀጣጠሉ አይቀርም፣ መፋፋሙ አይቀርም እና የትጥቅ ትግል፣ ህዝባዊ አመጽ፣ በሰላማዊ መንገድ ደግሞ ትግሎችን ማራመድ፣ ለዲሞክራሲና ለነጻነት ለእኩልነት መታገል የሚፈልጉ ኃይሎች ካሉ እነሱም በአንድ በኩል ትግሉን ይቀጥላሉ። እነዚህ ትግሎች ሶስቱ የትግል ዘይቤዎች ተደጋጋፊ ናቸው እንጂ አንዱ ሌላውን የሚተካ አይመስለኝም። በቀላሉ ሲሆን ሰላማዊ ትግል ይመረጣል። የትጥቅ ትግል የሰው ነፍስ ያጠፋል፣ ንብረት ያወድማል። ቢቻል ቢቀር ጥሩ ነበር፣ ግን ኢምፖዝድ ሆኗል። ሁላችንም እንደምንመሰክረው እንግዲህ ሶስቱም የትግል ዘይቤዎች ተደጋጋፊ ናቸው፣ አንዱ ሌላውን አይተካም። በአሁኑ ጊዜ ደግሞ በአብዛኛው ስርዓቱ በጣም በጭካኔ የተሞላ ቫዮለንስ ስለሆነ ከትጥቅ ትግል ለመቆጠብ የሚቻል አይመስለኝም በማንኛውም ቦታ እና እንደምናየው በኦሮሚያ፣ በአማራ፣ በልዩ ቦታዎች የትጥቅ ትግል የተፋፋመ ነው ያለው። ትግራይም የካይንድ ኦፍ ኖ ፒስ ሁኔታ ነው ያለው እና እየቆሰቆሱ ነው ያሉት። በቫዮለንስ መኖር ስለለመዱ የትጥቅ ትግሉ ሊቀር የሚችል አይመስለኝም በአሁኑ ጊዜ። አንፎርቹኔትሊ መቀጠል አለበት እና ሌሎቹን ትግሎች ለማገዝ እና ለማፋፋም የትጥቅ ትግሉ የሚረዳ ይመስለኛል። በኢትዮጵያ ጦርነት ማብቃት አለበት። ጦርነት ማብቃት ካለበት ተነገ ወዲያ ነገ ሳይሆን ዛሬ ማብቃት አለበት። ራሳችንን እያጠፋን ማደግ አንችልም።
በአንድ ወቅት ዶክተር ማርቲን ሉተር ኪንግ እንዲህ ብለዋል፣ ጦርነቶች ሰላማዊ ነገን ለመቅረጽ አቅም የላቸውም። ጦርነቶች አሸናፊዎች የሉትም። ይህን የጦርነት አዙሪት ማብቃት አለብን። ቦታና ስም መለወጥ ሳይሆን ጦርነትን ለአንዴና ለመጨረሻ ጊዜ ማቆም አለብን። በቢሊዮን የሚቆጠሩ ገንዘብ ለጦር መሳሪያ እያወጣን ልጆቻችንን መመገብ አንችልም። በኃይል ሰላም ሊኖር አይችልም። በውይይት በድርድር ሐቀኛና እውነተኛ አገራዊ ምክክር እንጂ ገዢው ፓርቲ የሚቆጣጠረው ሳይሆን ያገዛዙን ዕድሜ ለማራዘም የሚደረግ የይስሙላ አገራዊ ምክክር ሳይሆን ሁሉንም ድምፅ ወደ ጠረጴዛ የሚያወጣ እውነተኛ ሐቀኛ ነፃ አካታች አገራዊ ምክክር ያስፈልገናል። እሱ ነው መፍትያችን። ኢትዮጵያ ዛሬ የምትመራው በህዝባዊ መንግስት ሳይሆን የሲቪል ልብስ በለበሰ አምባገነን ጠቅላይ አገዛዝ ነው። ጋዜጠኞች ታስረዋል፣ ተሰደዋል። ተቃዋሚዎች ይታሰራሉ፣ ይገደላሉ፣ ይሰደዳሉ። ምርጫዎች ተጭበርብረዋል። በአሁኑ ወቅት በሀገራችን ስልጣን የሚያዘው በፍርሃት እንጂ በፈቃድ አይደለም። አስቀድማችሁ የፖለቲካውን መንግስት ፈልጉ፣ ሌላው ሁሉ ይከተላል እንዳለው ቶማስ ሳንካራ ወላይታ ብሔራዊ ንቅናቄ ሆነ እኔ በፌዴራሊዝም በእኩልነት በፍትህና በሰብአዊ ክብር ላይ የተመሰረተች ወደ ሲቪል ዲሞክራሲያዊ አገር ሙሉ ሽግግር እንጠይቃለን። ስለ ዘላቂ ሰላም ስንናገር ሰላም ጥይት ከቆመ በኋላ ዝምታ አይደለም። ሰላም እውነት ነው። ሰላም ፍትህ ነው፣ ፈውስ ነው፣ ሰብአዊ ክብር ነው። ይህ ትግላችን ብቻችን አይደለንም። በዓለም አቀፍ የነፃነት ታጋዮችን ፈለግ ነው። ኔልሰን ማንዴላ 27 ዓመት ታግለዋል። ነገር ግን ትግሉ እስከዛ ድረስ ሁልጊዜ የማይቻል ይመስላል። በኢትዮጵያ ሰላማዊ ትግል ለውጥ የማይቻል ነው ብሎ ለሚያስቡት እላለሁ የደቡብ አፍሪካ፣ የአሜሪካ፣ የህንድ፣ የኬንያ እንዲሁም በቅርቡ የኢትዮጵያ ውስጥ የተካሄዱትንም ሰላማዊ ትግሎችን እንደ ምሳሌ መውሰድ እንችላለን። ስለዚህ ሁሉም በግልጽ እንበል፣ አሁን በኋላ አምባገነንነት የለም፣ ከእንግዲህ ጦርነት የለም። አዎ ወደ ሰላም፣ አዎ ወደ ዲሞክራሲ። ለተቃዋሚ ፖለቲካ ወገኖች ህዝብ እየተሰቃየ እርስ በርስ ጠላትነት አያስፈልግም። ዲሞክራሲ ውስጥ መወዳደር እንችላለን። ስለሆነም አገዛዝን ለመቃወም መተባበር አለብን። ውስን ልዩነቶቻችን ወደ ጎን በመተው አገዛዝን በመቃወም የተባበረ ግንባር እንፍጠር። ነፃ ምርጫ ህዝቡ የኢትዮጵያን መጻኢ ዕድል ይወስን። ለአገዛዙ መሪዎች ለዘላለም አትገዙ። የአገዛዙ ውሸቶች እያለቁበት ነው። የህዝቡን ዝምታ እያበቃ ነው። እንዲሁም የወታደራዊና የጸጥታ ኃይሎች እናንተ የህዝብ ጠላቶች አይደላችሁም፣ ውድ የህዝብ ልጆች እንጂ ፓርቲን ሳይሆን ህዝብን ለመጠበቅ ምላችኋልና አሁንም ከእውነት ጋር መቆም ትችላላችሁ። ውድ ኢትዮጵያውያን፣ የመንግስት ሰራተኞች፣ ምሁራን፣ ጋዜጠኞችና ባለሙያዎች ዝምታ ገለልተኝነት አይደለም፣ ትብብር እንጂ። ቶማስ ሳንካራ በአንድ ወቅት እንዲህ ብሎ ጠይቋል። የፖለቲካ ትምህርት የሌለው ወታደር ወንጀለኛ ሊሆን ይችላል። እኔም እጨምራለሁ፣ የሞራል ድፍረት የሌለው ምሁር የጭቆና መሳሪያ ነው። ችሎታህን ለገዢው አካል ሳይሆን እውነትንና ህዝብን ለማገልገል ተጠቀምበት። ለዓለም አቀፍ ማህበረሰብ የበዛ ዝምታችሁን አይተናል። አልፎ አልፎ የሰጡትን መግለጫ ተከታተሉ። በዲፕሎማሲ ስም አምባገነንነትን ማበረታታት ይቁም። ሰላም አማጺና ለሁሉም አማጺና ታጣቂ ቡድኖች ሰላም አማራጮች ስለተዘጉ ብዙዎቻችሁ ነፍጥ አንስታችኋል። ያ ህመም እውነት ነው። አሁን ግን አሳስባለሁ፣ ህዝባችሁን ከኩራታችሁ አስበልጡ። ተልኳችሁን ከመሳሪያችሁ በላይ አድርጉ። መሳሪያ የወደፊቱን መገንባት አይችልምና ጊዜው ከማለፉ በፊት ወደ ጠረጴዛ ነው። ውድ ኢትዮጵያውያን ወጣቶችና ሴቶች፣ ነፃነት ለመጠየቅ ፈቃድ አያስፈልግም። የጭቆና ሰንሰለት ለመስበር ጥይቶች አያስፈልጉም። በማህበረሰቦቻችሁ ውስጥ ተነጋገሩ፣ ያለ ብጥብጥ ተደራጁ። የህዝብ ኃይል ቀላል አይደለም፣ ነገር ግን ነፃነት በነፃ አይገኝም። በፕሪቶሪያ ድርድር ከተቋጨው የተመኘው ጦርነት ትምህርት መውሰድ ባለመቻል ዛሬም በተለያዩ አካባቢዎች በሚደረጉ ጦርነቶች ኃይልን ብቸኛ ችግራችን መፍቻ በማድረግ የድርድር አማራጭ እንዳይነሳ ተፈልጓል። በዚህ መልክ በኦሮሚያ ከ5 ዓመታት የዘለቀ ዕድሜ ያስቆጠረው ውጊያ ዛሬም እንደቀጠለ ሲሆን በአማራ ክልልም በተመሳሳይ መልኩ 2 ዓመት የዘለቀው ውጊያ ዕለት ዕለት የዜጎቻችን ህይወት በመቅጠፍ ላይ ይገኛል።
እዚህም እዚያም የሚደረጉ ውጊያዎችን፣ ጭፍጨፋዎችን ተከትሎ የሀገር ውስጥ ተፈናቃይ ቁጥር አገራችን በታሪኳ አይታው የማታውቀው ነው። ከዚህ ጎን ለጎን በመቶ ሺዎች የሚቆጠሩ ዜጎች በአዲስ አበባ ዙሪያ ከተመሰረተው የሸገር ከተማ በሕይወት ዘመን ቁጠባ የሰሯቸው ቤቶች ፈርሰው እንዲሰደዱ ሆነዋል። በኮሪደር ልማት ስም በመላ ሀገራችን ብዙዎች ከነበሩበት ተፈናቅሏል። ከሕግ አግባብ ውጭ ንብረቶቻቸውን ሙሉ በሙሉ ወይም በከፊል አጥተዋል። በኢኮኖሚ ዘርፍ ሀገሪቷ በማታውቀው መልኩ ለተከታታይ ዓመታት የዘለቀው የዋጋ ግሽበት የብር የመግዛት ኃይልን በእጅጉ አዳክሟል። የዋጋ ግሽበቱ ምንም እንኳ ሁሉም ዜጋ ላይ ጫናው የሚንጸባረቅ ቢሆንም በተለየ መልኩ ደሞዝ ተከፋይ የሆነው የማህበረሰብ ክፍል ላይ ጠንካራ በትሩን ሲያሳርፍ የህዝባችን ሮሮም ሰሚ ያጣ ጩኸት ሆኗል። ሀገራችን ኢትዮጵያ 50 ዓመታት የተጓዘችበት በእኛና እነሱ ተከፋፍሎ የመጠፋፋት ፖለቲካ ዙሩ እየከረረ መጥቶ ዛሬ ላይ ከፍተኛውን ጥፋትና እልቂት ያስተናገድንበት ደረጃ ላይ ደረስን ሲሆን በዚህ የመጠፋፋት ዙሪት ባለፉት 5 እና 6 ዓመታት በሀገራችን የታየው የመጠፋፊያ ዘዴ በታሪክ ከሚታወቀው ሁሉ የከፋው ዘዴ፣ የጥፋቱ መጠን ደግሞ ሀገራችን በታሪኳ ባካሄደቻቸው የእርስ በርስ ጦርነቶች እንዲሁም ከውጭ ወራሮች ጋር ባደረገቻቸው ውጊያዎች ሁሉ ከጠፋው ድምር የሰው ህይወት በእጅጉ የላቀ እንደሚሆን በድፍረት መናገር ይቻላል። እናት ፓርቲ በትብብር አብሮ ከሚሰራቸው ፓርቲዎች ጋር በመሆን ሀገር ለገባችበት ሁለንተናዊ ቀውስ ብቸኛው መፍትሄና የመውጫ መንገድ ቀድሞ ሁኔታ ያልተቀመጠለት ሁሉንም ተፋላሚ ኃይሎች ያካተተ ድርድር ብቻ መሆኑን ለፖለቲካዊ ጥያቄዎች ፖለቲካዊ መፍትሄ እንዲበጅ እንደ ሀገር የገባንበት ጦርነት በኃይል ለመቋጨት የሚደረጉ ሙከራዎች ምናልባት ጊዜያዊ ድልን ሊያቀናጅ ካልቻለ በስተቀር ዘለቄታዊ መፍትሄ ሊያመጣ እንደማይችል በተደጋጋሚ ጊዜያት ድምፁን አሰምቷል። ዛሬም በማሰማት ላይ ይገኛል። ይህ ለተከታታይ ዓመታት የሚጮህ ድምፅ ሰሚ ጆሮ በማጣቱ ሀገራችን ዛሬ በአማራና ኦሮሚያ ክልል ውስጥ በሚደረጉ ውጊያዎች ዕለት ዕለት እጆቿን ደም እየገበረች የምትገኝ ሲሆን በትግራይ ሌላ የውጊያ ግንባር ለመክፈት ደግሞ ደፋ ቀና ላይ እያለች ትገኛለች። ይህም የእርስ በርስ ጦርነቱን አድማስ በማስፋት ሀገርን ወደ ለየለት ጥግ የሚገፋ መሆኑን ለመናገር የተለየ ምርምር አይሻም። የእርስ በርሱ ጦርነት በቀጠለ ቁጥር ሰላማዊ ፖለቲካ ትግል ለመታገል በህጋዊ መንገድ ተመዝግበን የምንንቀሳቀስ የፖለቲካ ፓርቲዎች በህዝብ እውነተኛ ምርጫ ምንም እንኳ በቀደሙ ጊዜያት በሀገራችን የታየ ባይሆንም የመንግስት ስልጣን ለመያዝ የሚደረገውን ጉዞና የጣለውን ተስፋ ያደበዝዛል ብሎም ያመክናል። በሀገራችን ለተከታታይ 5 ዓመታት እየተካሄደ ያለ በእኛና እነሱ የተከፋፈለና ዛሬ ላይ መጨረሻ ጥጉን የደረሰው መጠፋፋት በእኛና በእነርሱ መካከል ሳይሆን በእኛና በእኛ መካከል ብቻ መሆኑን አስረግጦ መናገር ዛሬ ላይ ተገቢ ይሆናል። የተፈረጀው እኛ ነን፣ የፈረጅነውም እኛ ነን። የተገፋን እኛ ነን፣ የገፋንም እኛ ነን። የተፈናቀልን እኛ ነን፣ ያፈናቀልንም እኛ ነን። የሰደድን እኛ ነን፣ ያሳደድንም እኛ ነን። የተገደልን እኛ ነን፣ የገደልንም እኛ ነን። በዚህ እኛና እኛን በመግፋትና በማጥፋት ሂደት እነርሱ የሚባሉ እንደሌሉ በድጋሚ አስረግጬ መናገር እወዳለሁ። ያለነው እኛ ነን። እንደ ሀገር ትናንት ከነበርንበት ዛሬ በእጅግ ወርደን ግለሰባዊ ቡድናዊና መንግስታዊ አለመኔነት ተላብሰን የምንተላለቅና የምንጨራረስ የዓለም መሳቂያ መሳለቂያ የሆን ህዝብ ሆነን እንገኛለን። በዚህ የጥፋት ጎዳና አንድ ወንጀለኛ ሌላው ንጹህ ሆኖ ጣት የምንቀሳሰብበት ሁኔታ ከቶም አይኖርም። አጥፊም ጠፊም እኛ እንደሆን ሁሉ ለጥፋቱም ተጠያቂዎች እንዳገር ሁላችንም መሆናችንን መግለጽ ተገቢ ይሆናል። በዚህ ሂደት አንዳንዶች በጥፋቱ በቀጥታ እጃችን ያለበት ሲሆን ሌሎቻችን ጥፋቱና ውድመቱን እያየን በአንዱ የሀገራችን ጥግ የሚገኘው ዜጋችን ላይ የሚደርሰው መከራና ግፍ በእኛ ላይ የደረሰ መከራና ግፍ አድርገን ባለመመልከታችንና በዝምታችን የጥፋቱ ተባባሪዎች ሆነን እንገኛለን። ለዚህ የህግ ጠያቂነት ባይኖርብን እንኳ የህሊና ፍርድ እያንዳንዳችን ጠብቀናል። የተጓዝንበትን የጥፋት ጎዳና ሳይዘገይ ዛሬ ላይ ቆም ብለን ልንመረምር ይገባል። ይህን ለማድረግ ቸልተኝነትን ባበዛን መጠን የችግሩ አፈታት ይበልጥ እየተወሳሰበ የጠያቂነቱን ደረጃ እጅግ እየገዘፈ እንደሚሄድና ከተጠያቂነት ለመሸሽ የድርጊቱ ቀጥተኛ ተሳታፊ በሆኑት ወደ በለጠ ጥፋትና ወደ ከፋ እርምጃ መካሄዱ አይቀሬ ነው። ይህ የእርስ በርስ መጠፋፋት ጉዞ መቀልበሻ ብቸኛው መንገድ ለፖለቲካ ችግሮቻችን ለስጡን ህዝብ ፖለቲካዊ መፍትሄ መሻትና ያለምንም ቅድመ ሁኔታ በሚደረግ ድርድር መሆኑን በተደጋጋሚ ጊዜያት ስናነሳ የነበረውን ዛሬም ጮክ ብዬ ለመድገም እወዳለሁ። የመንግስት ስልጣን የጨበጠው አካል ራሱን ዝግጁ አድርጎ ሀገራችን ከከፋው እልቂት እንዲታደግ የጦርነት መንገዳችንን በቃ እንድንል በፓርቲ ስም ጥሪ ለማስተላለፍ እወዳለሁ። ይህን ጥሪ ተቀብለን ችግሮቻችን በድርድር መፍታት ባልቻልን መጠን አብሮን የዘለቀውና ዛሬ ላይ ከሮ ለመበጠስ ጫፍ የደረሰው ችግር እንደ ሀገር ከፍጻሜ እንደሚያመጣን አሳሳቢ አይሻም። ወያኔዎች እኛ ነን፣ ሸኔዎች እኛ ነን፣ ፋኖዎች እኛ ነን፣ መከላከያ እኛ ነን፣ የአድማ ብተና እኛ ነን፣ ሚሊሻ እኛ ነን። እኛ ደግሞ የአንዲት ኢትዮጵያ ልጆች ኢትዮጵያውያን ነን። ስርዓት ለማጽናት በጠመንጃ አፈሙዝ ከምንነጋገር ሀገር ለማጽናት ዛሬ በጠረጴዛ ዙሪያ እንደራደር።
ይህን በማድረግ ውድ ሀገራችን ከጥፋት እንታደጋለን። ይህን ባለማድረግ አገር እናፈርሳለን። አንድ የሚያደርገን ዳግማዊ ቴዎድሮስን ስንናፍቅ ለዘላለም እንኖራለን። የሀገራችን የጦርነት ምዕራፍ ለአንዴና ለመጨረሻ ጊዜ እንዲዘጋ ሁሉም ለድርድር ዛሬ በሩን ክፍት ያድርግ። ድርድር በአስቸኳይ ይጀመር። የፖለቲካ እስረኞች በአስቸኳይ ይፈቱ። የማህበረሰብ አንቂዎችና ጋዜጠኞች በአስቸኳይ ይፈቱ። በማንነታቸው ብቻ በየመጓያ ያለ ፍርድ ታስረው የሚገኙ ቀላል የማይባል ቁጥር ያላቸው ዜጎቻችን ይፈቱ። ይህን ስናደርግ ብቻ የምንወዳትና መተኪያ የሌላት ሀገራችን ኢትዮጵያን ከከፋው አደጋ መታደግ እንደምንችል አስምሬበት ልናገር እወዳለሁ። ይህን በማድረግ እንደ ሀገር አሸናፊ ሆነን የምንወጣ ይሆናል። የዓለም አቀፉ ማህበረሰብ በዚህ ሀገር ጫና በማድረግ እንዲሁም ለድርድር ምቹ ሁኔታን በመፍጠር ይራዳን ዘንድ ለዓለም አቀፉ ማህበረሰብ ጥሪዬን አስተላልፋለሁ። ስለዚህም አሁንም ቢሆን አስምረን የምናገረው የፖለቲካ ኃይሎች ሁሉም ሪጋርድለስ የሀሳባቸው የርዕዮተ ዓለም የአመለካከት ልዩነቶቻቸው ሁሉ በተለይ ደግሞ በሰላምና ሰላማዊነት እንዲሁ ጦርነት ይቁም በሚልና የዲሞክራሲያዊ አገዛዝ ይስፈን በሚለው ዙሪያ ሁላችንም አንድ ላይ ሆነን በጋራ አምባገነንነትን ልንታገል እንደሚገባ እናምናለን። ሁላችንም በአንድነት ከቆምን እንዳልኩት ድል የማንነሳው ነገር አይኖርም። አሁንም ቢሆን ሁሌም ልናሰምርበት የሚገባውም ይሄንኑ ነው። ለምሳሌ በሰብአዊ መብት ተሟጋቾች፣ ጋዜጠኞችና ፖለቲከኞች አሁንም ድረስ በእስር ላይ እንደሚገኙ እናውቃለን። ለመብት በመቆማቸው እንዲሁ ደግሞ ሰላም ይስፈን በማለታቸው ምክንያት። ነገር ግን ምን ያህሎቻችንንስ እነዚህም ሰዎች ዞር ብለን አይተናቸው ጠይቀናቸው የምናውቀው የሚለው ራሱ አንድ ጥያቄ ነው። ይሄ አንድ ላይ አለመቆማችንን እና እንዲሁ ደግሞ ወደ ፖለቲካው የሚገቡ ሰዎች ይህንን በማየት ማንም አብሮኝ አይቆምም እንዲሁ ደግሞ ለምን ብዬ ራሴን መስዋዕት አደርጋለሁ ለውጥ ለማይመጣ ነገር የሚሉ ሁኔታዎች እንዳሉ እንረዳለን እና ይሄ ሁሉ ዞሮ ዞሮ የሚወስደን አንድ ላይ ባለመቆማችን የሚመጡ ጉዳቶች እንዳሉ ነው። ከዚህ በመቀጠል እንግዲህ እንደሚታወቀው የኢትዮጵያ ሕዝብ ለዘመናት ለነፃነት፣ ፍትህና እኩልነት ያልወጣውና ያልወረደው ተራራና ሸለቆ የለም። ስለሆነም ዛሬ ለሀገራችን ሰላም ሁሉም ርብርብ ሊያደርግ ይገባል። ይህም ወደ አንድነት ይወስደናል። ይሁን እንጂ የኢትዮጵያ ሕዝብ የተፈራረቁበትን አገዛዞች ያደረሱበትን በደልና ገፍ ሳይቆጥር ለእነርሱም ክፉ ሳይመኝ በትዕግስት መመከር ያለበትን እየመከረ አስቀጥሏል። ነገር ግን ገዢዎች ናቸውና የቀኑ መንጋት ለዘላለም የሚኖር እየመሰላቸው ሁሉም ላይመለሱ አልፈዋል። ነገር ግን አሁንም ቢሆን ማሰብ ያለብን የአሁኑ አገዛዝ ካለፉት አገዛዞች በጭካኔውና በኢሰብአዊነቱ እጅግ በጣም እንደሚለይ ነው። እስከዛሬ ድረስ እስካሁኑ እስከምናወራባት ሰዓት ድረስ የበርካቶች ሞት፣ መፈናቀል አዲስም ዜና ሳይሆን በቃ በየቀኑ እየሰማን የለመድነው ነገር ሆኗል እና ይህ የሚያሳየን ላለፉት 7 ዓመታት ሀገሪቱ ለማያባራ የጦርነት አዙሪት መዳረጓን ነው። በሀገራችን ታሪክ ሰምተንና አይተን የማናውቀው የእርስ በርስ ግጭቶችን ጠምቆ በተግባር አሳይቶናል አገዛዙ። ከእነዚህ ግጭቶች ጥቂቶቹን ለመጥቀስ ደግሞ የኦሮሞና የሶማሌ ማህበረሰብ፣ የኦሮሞና የጌዲዮ ማህበረሰብ፣ የአማራና የትግራይ ማህበረሰብ፣ የሶማሌና አፋር፣ በደቡብ ቁጥራቸው ጥቂት የማይባሉ የኮንሶ፣ የኮሬ፣ ቡርጂ፣ ደራሼ፣ በምዕራብ ቤንሻንጉል እና ጋምቤላ ሌሎችም ይወሳሉ። በመላው የኦሮሚያ አካባቢዎች በሚባል ደረጃ ሰላማዊ ዜጎችን አግቶ ገንዘብ መጠየቅ ለመንግስት ሹማምንት ደግሞ የገቢ ምንጭ ሆኗልም ለረጅም ጊዜ። ከአስከፊውና አሰቃቂው እንዲሁም ደግሞ አገዛዙ ለስልጣኑ ሲል ካስቀጠለው የትግራይ ጦርነት ተላቀቅን ስንል አሁን ደግሞ እንደምናየው በአማራ ክልል ብዙዎችን እየቀጠፈ ያለ የጦርነት ሁኔታ እንዳለ እንረዳለን። የራስን ዜጋ በድሮን መግደል እንደው ቢያድለን ኑሮ በመንግስት የሚጠበቅ ነገር አይደለም፣ የራሱን ዜጎች በድሮን መግደል እንዲሁ በከባድ መሳሪያ መግደል። ነገር ግን ቅድም እንዳልኩት ያለንበት ሀገር ሞራል የሚጠየቅበት ምስል አይደለም። እየተገደልን እየተራብን እየተጠማን የቀጠልንበት ሁኔታ ነው ያለው። እንዲሁ የሀገር መከላከያ ሰራዊትም የሀገሪቱን ዳር ድንበር በማስከበር ስራው ላይ መጠመድ ሲገባው እንዲሁ ከወንድሞቹ ጋር እየተጣላ ቀጥሏል። ይህም በታሪክ ተወቃሽ የሚያደርገው መሆኑን ሊረዳና ቆም ብሎ ደግሞ ምንድን ነው እያደረግኩ ያለሁት፣ ሙሉ መዋቅሩ ምንድን ነው እያደረግን ያለ ነው፣ የአንድ ሰውን ስልጣን ለማስቀጠል ይህን ሁሉ ማድረግስ ይገባል ወይ የሚል ጥያቄ ሊጠይቅ ይገባል። ምክንያቱም ወደፊት መጠየቅ አይቀርምና የሀገር መከላከያ ሰራዊቱም እንዲሁ ደግሞ ሌሎች የጸጥታ አካላት የተቋቋምንበት ዓላማ ምንድን ነው የሚለውን በደንብ ሊያጤኑና ወደ ትክክለኛው መስመር ሊመለሱ እንደሚገባ እናምናለን። የኢትዮጵያ ሕዝብ ከፖለቲካ ፓርቲዎች በተለይ ደግሞ በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች የሚጠበቀውን ጠንካራ ትግል እንዳላገኘ እናምናለን። እኛም በተወሰነ መልኩ ያንን ኃላፊነት እንወስዳለን። ህዝቡ ግን ጠባቂ እንጂ አጋዥ አይደለም። ቅድም እንደጠቀስኩት የተለያዩ የሰላማዊ ትግል ጥሪዎች በሚደረጉበት ወቅት ከመሳተፍ አስተባባሪዎቹን ከማገዝ ይልቅ እንዲሁ ደግሞ ውጤት ላይ ከማድረስ ይልቅ አንድን
የሰላማዊ ትግል አማራጭ ወዴት ይደርሳል የሚል ትችት፣ ወቀሳና እንዲሁ ደግሞ አላስፈላጊ ትችቶችን መሰንዘር ነው የሚቀናው። ስለዚህ አሁንም ቢሆን ለህዝቡም ጥሪ የምናደርገው በተለይ ለሰላማዊ ትግል ቀረብ ብሎ ትግሉን ማገዝ እንዳለበት ጥሪ እናቀርባለን። የዚህን አምባገነን ስርዓት እኩይ ድርጊት ህዝቡ በሚገባ ተረድቶታል ብለን እናምናለን። ምክንያቱም ሁላችንም ቤት የገባ ነገር ነው። አንዱ ቤት ገብቶ አንዱ ቤት አልገባም የምንለው ነገር አይደለም እና ሁላችንም ቤት የገባ ነገር ስለሆነ ተረድቶታል ብለን እናምናለን። የእኩይ ስርዓቱን ድርጊት ማለት ነው። ህዝባችን የአገዛዙን መሰሪነት ቢረዳም ነገር ግን ድምፁን በአደባባይ አውጥቶ ደግሞ ለማሰማት የሚያስተባብረው ኃይል እየጠበቀ ይገኛል እስከዛሬ ድረስ። ይህ ጊዜ ነው የኛ ሚና መምጣት ያለበት የሚመጣውም። አሁንም ቢሆን ሁላችንም እዚህ አለን። እዚህም ያልተገኙ የፖለቲካ ኃይሎች የሀሳብ ልዩነቶች እንዳለን እንረዳለን። ነገር ግን ያ የሀሳብ ልዩነት ደግሞ መወያየትም እንዲሁ የሀሳብ ልዩነታችንን በራሱ ይዘን መቀጠል የምንችለው ሀገር ሲኖር ህዝብ ሲኖር ስለሆነ በቅድሚያ መሰጠት ላለበት ጉዳይ ሰተን ሁላችንም የሀሳብ ልዩነቶቻችንን በኋላ ወደ መፍታት ሄደን ነገር ግን ጊዜ በማይሰጡ የሰላም ጉዳይ፣ የኢኮኖሚ ጉዳይ ላይ እንዲሁ በጋራ አንድ በሚያደርጉን ሀገራዊ ጉዳዮች ላይ ቁጭ ብለን መወያየት፣ መምከር እንዲሁ ደግሞ በአንድ ላይ መስራት አለብን ብለን እናምናለን። እኔም አምናለሁ። ጦርነት እንዲያበቃ የማይፈልግ ካለ ያ የአገዛዙ እንግዲህ አጋዥ እንደሆነ ነው እኔ የምረዳው። ምክንያቱም እስካሁን ድረስ በሀገሪቱ በተለይ በዚህ 7 ዓመት ውስጥ ያልቀጠለ የጦርነት ስርዓት የለም። ነገር ግን ጦርነቱ የታደረሰን ካለን ብዙዎቹ ከጥቅሙ ጉዳቱ የሚያመዝን ነው። የጦርነት ደግሞ ጥቅምም የለውም እና ወደ ሰላም አማራጭ እንዲመጣ ነው የምንጠይቀው። ስለዚህ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ የሚለው ሀሳብ የሁሉም ኢትዮጵያውያን በተለይ ደግሞ ከአገዛዙ ጥቂት ሹማምንት ውጪ ያለ ሀሳብ እንደሆነ እንረዳለን። በሀሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። የሳምንቱ እንግዳም የሳምንቱ በተጋባዥ የማህበረሰብ አንቂዎች፣ ፖለቲከኞች እንዲሁም ሙያተኞች የሚቀርቡበት ፕሮግራም ወቅታዊ ጉዳይ፣ ወቅታዊ ሀገራዊ ጉዳዮች የሚዳሰሱበት ዝግጅት፣ የውይይትና የክርክር መድረክ፣ በተለያየ ጎራ የሚገኙ ታላላቅ ፖለቲከኞች፣ የማህበረሰብ አንቂዎች እንዲሁም ሙያተኞች በሀሳብ ዙሪያ